ሲጠጡና ሲቅሙ ወደ ሚዲያ የሚጠጡ የሚቅሙ ሰዎች ይታወቃል እኮ አሁን እዛ በጉድ አብረን በግድ እንሸፋፍነው ስለሚሉ ነገ ያወጡታል ራሳቸው። ጥቃት እየፈጸመ ያለ አካል ጋር መታገል አልቻለም። የምር አዲስ አበባ ሜጃ መንገድ ጠፍቶ ነው ወይ? ለህዝብ የሚተላለፈው መልእክት እስክንድር ከአምስት አይበልጥም 5 ሰው ይዞ ሸዋን ስለዘጋብን ምርጫ የለንምና እንሄዳለን እያለ ያለው ምንድነው? ጦር አዝምተን መከታውንና ምናምን ሰራዊት ኖጋለን እያለ እንግዲህ ከጎጃም አከርካሪው መተን ያባረር ነው የነ እስክንድር ኃይል ሸዋ ላይ እንደዚሁ መከላከል ምሽግ ወፍሮ ነው የሚገኘው። የምትይዙልኝ ቃል እስክንድር ነጋ ፋኖ ወደ አዲስ አበባ እንዳይገባ እየተከላከለ ነው አሁን ላይ ማለት ነው። ስለዚህ የእስክንድርን መከላከል ፋኖ በዚያም ማለት በዚህ በውድም በግድም ሰብሮ አዲስ አበባ መግባት አለበት። ፋኖ አዲስ አበባ ለመግባት ደግሞ ግዴታ መንገዱ መጥረግ አለበት። አብዛኛውን የኃይል ዝግጅት ጨርሰን እንግዲህ ብዙ ወታደራዊ ሚስጥሮች ቢሆኑም በኃይል ደረጃ ከዚህ በፊት እንደገለጽ ነው ለማይቀረው የ4 ኪሎ ጉዟችን ብዙ ዝግጅት እያደረግን ያለ ነው። ነገር ግን እስክንድር ነጋ የሸዋ ወንድሞቻችን ላይ ተኩስ በመክፈትና ስትራቴጂክ ይሆናሉ የተባሉ መልካም ምድሮችን በመቆጣጠር ወገናችንን እያሰቃየ የፋኖ ደግሞ በሸዋ አድርጎ ወደ አዲስ አበባ እንዳይገባ መንገድ ዘግቶ እየተከላከለ ያለበት ሁኔታ ነው ያለው። ይህንን መላው ወገናችን እንዲያውቅልን እንፈልጋለን። ስለዚህ አፋሕድ የሚባለው ኋለኛው አመራርና አባሉ ምንም በማያውቀው ሁኔታ የፖለቲካ አስተላለፉን የእስክንድርን ፕሮጀክት በአማራ ትግል ሊያመጣ ያሰበውን አሉታዊ ተጽዕኖ ሳይረዳ ተሸብቦ ነው ያለው። ውስን የሚባሉ 4 እና 5 የሚባሉ ሰዎች ግን በዓላማ የጥቅም ተጋሪ ሆነው ጸረ አማራነታቸውን በዓለም አደባባይ በተግባር እያሳዩ እየመሰከሩ ያሉበት ሁኔታ ነው ያለው። ይሄ ድርጊት በአጭር ጊዜ ካልተቋጨ ማህበረሰባችንም እኛም የምናምነው በዚያ ልክ ስለሆነ እስክንድር ነጋን መንገድ ማስከፈት ግዴታ ሆኖብናል አሁን። ስለዚህ አፋሕድ የሚባለው ስብስብ የብልጽግና ስብስብ ከጎንደር ከቤተ አማራ ወሎና ሸዋ ያሉ ተዋጊ ወንድሞቻችን በፍጥነት ሽማግሌ እየላኩ ያሉ አሉ። መልካም ፈቃዳቸውን ያሳዩ አሉ። ባለማወቅ ነው ያሉ አሉ። አስፈላጊውን ንግግር እያደረግናቸው ያሉ ሰዎች አሉ። የታች አባላት ማለት ነው። እነሱ በአስቸኳይ መሳሪያቸውን እየያዙ ሻምበሎቻቸውን እየያዙ እንዲመጡ እንመክራለን። ሌላው ግን የትግላችን እንቅፋት ሆኖ ለዘመናት አማራ መስለው በአማራ ህዝብ ላይ ጦርነት ሲታወጅ በአማራ ህዝብ ላይ የህልውና አደጋ ሲደቀን ከዳር ቁመው በለው እያሉ ይባስ ብለው ጸረ አማራ ኃይሎች በሚያቀርቡት ድግስ እየጨፈሩ አማራውን የሚያስመቱ ኃይሎች አሁን አፋሕድ በሚል ተሰብስበው ነው የሚገኙት። አንድ ቢጫ ፌስታል ውስጥ ተጠራቅመው ነው የሚገኙት። ይህን ቢጫ ፌስታል ቆሼ ወስዶ ወይም የቆሻሻ ማጠራቀሚያ ቦታ ወስዶ ማስቀመጥ የኛ የአማራዎች ስራ ይሆናል። ትግላችንን ለማስተጓጎል የሚደረገው ጥረት በዚህ መንገድ መቋጨት አለበት። ስለዚህ የአማራን ትግል አይደለም በአፋሕድ ትብብር ማንንም ቢይዝ አያሸንፈንም። አብይ አህመድንም የሚያድነው ኃይል አይኖርም። ትናንትና በባዶ እጃችን የጀመርነው ትግል ዛሬ የሚሊዮን ጠመንጃ የሚሊዮን ሰራዊት ባለቤት ሆኖ ዛሬ የ70 ሚሊዮን ህዝብ ድጋፍ አግኝቷል። ዛሬ 120 ሚሊዮን የኢትዮጵያ ህዝብ እየጠበቀ ያለው አብይ አህመድ ከእንግዲህ ሰርቫይቭ አድርጎ ይቀጥላል ሳይሆን ፋኖ መጥቶ የሚመሰርተው መንግስት ምን ይሆን ፋኖ መንግስት ሲሆን ኢትዮጵያውያን ጋራ የሚኖረው ቁርኝት ምን ይሆን የሚለውን ነው እየጠበቀ ያለውና